አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? እኔ ሰላም ነኝ አልሐምዱሊላህ። አላችሁ ወይ? ከኔ ጋር ሁሉ መልካም ነው። ጠፋፋን አይደለ? ጠፍቻለሁ። ቪዲዮ እየሰራሁ አይደለም። ረመዳን እና ስራ በጣም አጥፍቶኛል፣ ቢዚ አድርጎኛል። እንግዲህ ከዚህ በኋላ ኢንሻአላህ ለመውጣት እሞክራለሁ፣ በቪዲዮ ለመምጣት ማለት ነው። እና ያው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬው ላይ በጣም ነው ያዘንኩት። ነፍሴ ዩቲዩብ ታውቋቸው ከሆነ ማለት ነው ቲክቶክ ላይ የተዘዋወርኩ እያለ ባሏ ነው፣ ግን እሱ መሆኑን ራሱ በቃ ግር ብሎኝ ማን ነው ይሄ ሰው እያወቅኩት እንዳላወቅኩት ሳስታውስ እንደገና ለአስታውሽ ሳይሆን የሆነ ፎቶቸው ተለጥፎ እሷና እሱ ሆኖ እንግዲህ እንደሞተች እሱም እንደሞተች ተናግሮ ነበር። እዛ ላይ ነው ያረጋገጥኩት ፎቶቸውን ሳይ ማለት ነው። እና ወላሂ በጣም ነው ያዘንኩት። እና ኢላሂ ወኢና ኢለይሂ ራጂዑን። ያኔ አላህ ረህመት አላህ ይዘንላት። በጣም የሚያስደነግጥ ከበር ነው። በእርግጥ ሞት ለማንም አይቀርም። ሁላችንም ወደ አላህ ተመላሽ ነን። ግን እንደዚህ በቃ አንዳንድ ሰው ሲሞት በቃ ሙፋጃ በጣም ነው የምትደነግጡት። እኔ ቶሎ በጣም እከታተላቸዋለሁ። እንዲሁ ደስ የሚሉ ልጆች ናቸው፣ በራስ መተማመን ያላቸው ምናምን ደስ ይሉኛል። እና ወላሂ 2 ልጆች አሏት። ሁሉንም ነገር እንግዲህ ትታ ወደ አኺራ ሄዳለች። ሁላችንም ይሄ የምንሮጥለት የምንጓጓለት ህይወት ሁሉ ትተነው ሀጅነን ነው ማለት ነው። እና ቤተሰቦቿንም አላህ መጽናናቱን ይስጣቸው። እሷንም አላህ የተሻለ ሀገር ያርግላት። ወላሂ ገና እኮ ቦቀቅላነት ልጆቿም ገና ጩጬ ናቸው። ግን እንግዲህ ሞት ሐቅ ነው። አንዳንዴ ወላሂ የዚህ ስደት የነካው ሰው እንደሆነ ሲበረክታል። ትንሽ በሽታ ተያዘን ሞቱን ነው የምንረዳው። ማለት ታሞ ነበር ሲሉ ሞተ ሲሉ እንሰማለን። በቃ አንተሐመልም፣ አቅም የለም። ይሄ ሁሉ በቃ ምግብ በሰዓት አለመብላት፣ በሰዓት እረፍት አለማድረግ። በእርግጥ ያኔ ሞት ኢትዮጵያ መሆናችሁ ስደት መሆናችሁ በቀናችሁ ትሞታላችሁ አይቀርም። ነገር ግን አሁን እዚህ ውጭ ሀገር ስንኖር ስራ ራሱ 2005 2000 እየሰሩ ራብ ልሞት ነው ይላሉ። ልጅ በ500 ሪያል ገዝታችሁ ወራራ ጥሩ ነገር አትመገቡም። በቃ ስራ ይብዛ። ምግብ ከበላችሁ ስቃችሁ ነው የምትሰሩት። ሲርባችሁ ነው በቃ ቁጭም ብትሉ ብተኙም ራሱ ትበሳጫላችሁ። የራባችሁ ከሆነ ምንም አይመቻችሁም። እና ሁላችንም ራሳችንን ለመጠበቅ እንሞክር። ግዴታ የአረቦቹን እጅ ማየት የለብንም። አንችልም አንሰጥም ካሉ እኛ ለራሳችን እየገዛን ራሳችንን መጠበቅ አለብን። ነገኛንን ዋጋ የምንከፍለው፣ ነገኛንን የምንጎዳው። ባለፈው አንዲት ጓደኛዬ ወደ ኢትዮጵያ እየገባች የሆነች ልጅ ጠያራ ላይ ያለች ሞተች አለ። ኢትዮጵያ ልንደርስ ግማሽ ሰዓት ሲቀረን ሞተች አለ ወላሂ። እና አብዛኛው ስደት የነካው ሰው በቃ ትንሽ ተታመም አይችልም፣ ሲሞት ነው የምናየው። ይሄን የምለው ያው ሞት እንግዲህ ስደት ላይ ወይም ስደት የነካው ላይ ብቻ ለይቶ እንትን ይላል ሳይሆን የመተሐመል ባህሪ የለንም። ትንሽ ጉንፋን ተያዘን ራሱ ድቅቅ ነው ውድቅ ነው የምንለው። ይሄ ሁሉ ጅስማችን ስለሚጎዳ በአማኑ ቀን ስለማንንከባከብ ነው ራሳችንን። እና ሁላችንም ራሳችንን ለመንከባከብ እንሞክር። ሁላችሁም ራሳችሁ ላይ ትሪት አድርጉ ማለት ነው። እና በጣም ነው ለኔ ማመን ራሱ አልቻልኩም። በጣም ነው እንደው ግርጥ ነው የምትልብኝ በመሀል ልጅቷች ነፍሴ ዩቲዩብ ማለት ነው። በእርግጥ እኔ በዚሁ በሶሻል ሚዲያ እንጂ በአካል አላውቃትም። ሆኖም ሶሻል ሚዲያ ላይ ስንቶቻችን በቃ እንደ ቤተሰብ አድርገን የምንከታተላቸው በጉጉት የምንጠብቃቸው ሰዎች አሉ፣ በአካል ከመተዋወቅም በላይ ማለት ነው። እና አላህ ሁላችንን መጨረሻችንን ያሳምረው።
ከስደት ህይወት አላህ ገላግሎን በሀገራችን እረፍትም አድርገን ደስ የሚል ህይወትም መስርተን የምንኖር አላህ ያድርገን ያ ረብ። የምር ያኔ ያሳዝናል። እንደው ስንቶቻቸው አንድ ልጅ እንኳን ሳይወልዱ ትዳርን እንኳን ሳያዩ ምንም በቃ በእርግጥ ዱንያ ደስታ የላትም። ይሄን ያለውን ደስታ እንኳን ሳይሞክሩት የሚሄዱት ገና አንጭጭ ሆነው እና ሁላችሁም ሰበቡን አድርሱ። ራሳችሁን ለመጠበቅ ሞክሩ። በሰዓት ብሉ። አሁን እኛም በላም በቃ አበሻ ስንባል ዝም ብለን ሸሚዘን እንፈራለን፣ አንገዛም። ሌላ ዜጋዎች እኮ ምግብ ሲበሉ እንዲህ አይደለም። በኪሳቸው በዛ በዩኒፎርማቸው እያስገቡ በቃ ሰርቀው እንደዚህ ሸፈን እያሉ አፋቸው ዝም አይልም። እኛ ግን ስንደረደርና ስንቀላፋ በቃ እየራበን ስራ። ለምን? ወላሂ እነሱ እንደሆኑ እነሱ ናቸው የሚያሰሩን ሰዎች ማለት ነው። ስትሰሪላቸው ነው የሚወዱሽ። አንድ ቀን ደከም ብሎሽ ዘነፍ ያልሽ ቀን ፊታቸውን ነው የሚያዞሩብሽ። አንድ ቀን ያሰቡት ነው ያሉሽን ካልጨረሽላቸው ወላሂ አይናቸው ነው የሚቀረው። ባይናገሩ እንኳን ፊት ነው የሚነሱሽ። ድፍት ለስትሰሪ ነው አንቺ እኮ ጎበዝ ነሽ፣ አንቺ እኮ እንዲህ ነሽ የሚሉሽ። ያ ሁሉ ለእኛ ክብር እኛን ለማመስገን ሳይሆን ጎበዝ ነሽ ስንባል እየጨመርን እንድንሰራ የእነሱ ሙድ ነው ይሄ እንጂ ነገ ስትሄጂ ምን ያህል ጥሩ ሰው ብትሆን ምን ያህል መልካም ነገር ብታደርጊላችሁ መገን ያችልሽ ብለው አንድ ቀን አያስታውሱሽም። አንድ ቀን እንደዚህ ነበረች እኮ አይሉ። በቃ አይብሽን ነው የሚያወሩት። ወይም ጥሩ ነገር እንኳን አድርገሽ እንደሆነ ያን ጥሩን ትተው ሌላ ነገር ነው የሚያወሩት። እና ሁሉም ነገር ሲቀር ይቀራል። ራሳችሁ ላይ ትኩረት አድርጉ እና በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቪዲዮውን እስከ መጨረሻው ያያችሁ ላይክ አድርጉልኝ እላችኋለሁ ቤተሰቦቼ። ባይ ባይ።